ሚቀርቦኝ ይልቅ ይብስ የተሻለ እግዚአብሔር አምላካችን ያንተ ቀረቤታ ከሰው ሁሉ ይለያል። እንወድሃለን። አንተ የቀረብከን ነፍስህን እስከ መስጠት ድረስ ስለሆነ እንወድሃለን። ሃሌሉያ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ጸጋና ሰላም ይብዛላ። በዚህ አገልግሎት ላይ ድል ሞገስ እንዲሆን ጸልያችሁ የደገፋችሁን ሁሉ ጌታ ኢየሱስ ባላችሁበት ይባርካችሁ። እወዳችኋለሁ። ሰላምና ጸጋ ለሁላችሁም ይብዛ። አመሰግናለሁ። ጌታ በማዳን ደስ ይለኛል። ጌታ በማዳን እኮራለሁ። ጌታ በማዳን ደስ ይለኛል። ጌታ በማዳን እኮራለሁ። ስጠራ ወዳጄ ከተፍ ትላለህ። ቀንበሬን ሰባብረህ ታሳርፈኛለህ። ደስ ይለኛል ስጠራ ወዳጄ ከተፍ ትላለህ። ቀንበሬን ሰባብረህ ታሳርፈኛለህ። ደስ ይለኛል ጌታ በማዳን ደስ ይለኛል። ጌታ በማዳን እኮራለሁ። የምሕረት ብዛት የበግነትህ እኔን ያየህበት አባትነትህ አስረድተውኛል። ልብ እንዳለ ከሚቀርቡኝ ይልቅ ይብስ የተሻለ አስቀድመን ፕሮፌትን እግዚአብሔር ረድቶት በሰላም ወደዚህ ስለገባ ዌልካም እንለዋለን። እንደ ክራይስት አርሚ ቤተክርስቲያን እንኳን በደህና መጣ። እግዚአብሔር በዚያ በነበረበት በሁለት ሳምንት አገልግሎት ብዙ ድል እንደሰጠው፣ ብዙ ሰዎች እንደተፈወሱ፣ ለመልካም የሆነ ጊዜ እግዚአብሔር እንደሰጠው አይተናል። እዚያ አብረውት የነበሩ የጋበዙ ፓስተሮችም ቴስቲሞኒ ይነግሩን ነበር። ዛሬ ማለዳም እየደወሉ ይነግሩን ነበር። ስለዚህ እግዚአብሔር እንደ ቤተክርስቲያን በጣም ትልቅ ድል ሰጥቶናል። ስለዚህ ዛሬ በቤተክርስቲያን ፕሮፌት የሚወዳቸው አገልጋዮች፣ አባቶች፣ እናቶች፣ ፓርትነሮች የቤተክርስቲያናችን ቤተሰብ የሆኑ ቅዱሳን በዚህ አይነት መልኩ እንኳን ደህና መጣ ለማለትም አብሮ ደግሞ የራት ግብዣ አብሮ ማዕድ ለመቁረስ ነው በዚህ የተሰበሰብነውና እግዚአብሔር በሰላም ከሄድክበት አገልግሎትህን የሰጠንም ራእይ ፈጽመህ እንድትመጣ እንኳን ረዳ። እንደ ቤተክርስቲያን በጣም ደስ ብሎናል። ደስ አላላችሁም እንዴ? እግዚአብሔር የተመሰገነ ይሁን። ነገ ከነገ ወዲያ ደግሞ በቤተክርስቲያናችን የተለመደውን አገልግሎት እንጀምራለን። በዚህ አገልግሎት ደግሞ እግዚአብሔር እንደገና ሌላ ክብር ከዚህ ቀደም ያላየነውን በጎ ነገር በፕሮፌት ሕይወት በቤተክርስቲያናችንም ታላቅ ነገር እንደሚያደርግ በእግዚአብሔር እንተማመናለን። እግዚአብሔር መልካም ያደርግልናል። በጣም ተራሩጣችሁ በደስታ የመጣችሁ የቤተክርስቲያናችን ፋሚሊዎች፣ ፓርትነሮች፣ ቤተሰብ የሆናችሁ ሁላችሁ በጣም ነው የምንኮራባችሁ። እንደ ክራይስት አርሚ ቤተክርስቲያን እንደ መጋቢ ቲሞች በጣም ተደስተናል ስላገለገልናችሁ። ከናንተ ጋር በመሆናችን በጣም ሰርፕራይዝድ እንድንሆን ያደረጋችሁና እግዚአብሔር ያክብርልን። በጣም እንወዳችኋለን። እግዚአብሔር ስም የተመሰገነ ይሁን። ዛሬ በጣም እጅግ በጣም ደስ ብሎናል። ፕሮፌት ይህንን አጋጣሚ ተመቻችቶ የቤተሰብ እንደ ቤተሰብ ጉባኤ ነው የሚሰማኝና በጣም ጥሩ ኦፖርቹኒቲ ነው። እግዚአብሔር እንድናመሰግን ይህን ጊዜ ደግሞ አብረን እንድንባርክ ስለተመቻቸ በጣም እናመሰግናለን። እንደዚህ አይነት ህብረት በጣም ወሳኝነት አለው በህይወታችን ውስጥ። እያንዳንዳችን የምናደርጋቸውን ግንኙነቶች የበለጠ የቤተሰባዊ ስናደርግ በነፃነት ሀሳባችንን ማንሸራሸር እንችላለን። እግዚአብሔርን በጣም አመሰግናለሁ። እዚህ ሁላችንም የተገኘ ነው እንግዲህ ፕሮፌት አንተን ቤተክርስቲያንን ይሄ ደግሞ ትልቅ ኦፖርቹኒቲ ነው ለሁላችንም ተገናኝተን አብረን
ምግብ ተቋድሰን ከዛ በኋላ ደግሞ ባለፈው ደግሞ የበለጠ የእግዚአብሔርን ስራ እንዲሰራ እንዲጠናከር ሁላችንም በህብረት ስንሆን ብዙ ነገሮችን ማሸነፍ እንችላለን። አንደኛው ላይ አንድ ሐሳብ ይኖራል፣ ሌላኛው ላይ ሀብት ይኖራል። የተለያየ ይሄ እንግዲህ መልቲ ዳይሜንሽናል እዚህ ያለው እንደ ማህበረሰብ አድርገን መውሰድ እንችላለን። ሁሉ ሲጨመርና ስንደማመር ብዙ ሐሳብ ለቤተክርስቲያን መስጠት እንችላለንና እቺን አጋጣሚ አግኝተን ሁላችንም ስለተገናኘን እግዚአብሔር እናመሰግናለን። አንተንም እጅግ በጣም እናመሰግናለን። እግዚአብሔር ዘመንን ይባርክ፣ ቤተሰቦችን ይባርክ። እንኳን ደስ አላችሁ። በጣም የምንወደው የምናከብረው ምርጥ ወንድማችን ፕሮፌት እዩ በመካከላችን የተገኘ በጣም እጅግ በጣም ደስ ብሎናል። እንኳን ባህር ተሻግሮ ሄዶ አይደለም ክፍለ ሀገር ሄዶ አይደለም ቤት ወጥቶ እስኪገባ ድረስ ምን ሳሳለት ሰው አሁን በዚህ አጋጣሚ አንዳንዶቻችን እንቅልፋችን ላንተኛ እንችላለን። ፕሮፌት ከወጣበት ሰዓት ጀምሮ እስኪመለስ እድሜን ሺህ ያርግልን። በእድሜ ላይ እድሜ፣ በጤና ላይ ጤና፣ ሁሉ ነገር ጨም ያሰብከው ሳካ ፍላይት አብረን እንሄዳለን። በግል አውሮፕላን ስትሄድ ስለዚህ ያብቃል። እንወዳለን። እንኳን ደስ ያላችሁ። በጣም ደስ ብሎናል። ይሄ የንጉሥ ራት ነው ለኔ ደግሞ እንኳንም ወደ ሀገርክ በሰላም አመጣክ። ተባርክ ያለው ህብረቱን ከተቀላቀልኩ ወዲህ እግዚአብሔር በጣም ባርኮኛል በብዙ ነገር። ዋናው በረከት ያው መንፈሳዊ በረከት ነው። መንፈሳዊውን በረከት አግኝቻለሁ። ትልቅ ህብረት ነው ያለውና ጌታ ይባርካችሁ። የንጉሥ ራት ነው ለኔ ተደስቻለሁ። ቤተሰብህን፣ አገልግሎትን ከዚህም የበለጠ ቅባት ባንተ ላይ ይጨምርልህ። ይከፈታል በፊት ያደቴ ይከፈታል በፊት እልፍ 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 ያልኩኝ ልሂድ እንጂ ይከፈታል በፊት ያደቴ ብለቱኝና ይከፈታል ጾታችሁ አይሰማ ይከፈታል በፊት ያደቴ